السلام عليكم. كيف الحال؟ الحمد لله بخير. السلام عليكم. السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. سلام نوصل بيتنا. ألو الحمد لله. السلام عليكم. وعليكم السلام. توعد لما أكبر مكرين برد እሺ አንድ ሁለት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? መጀመሪያ ያው ዛሬ ጁምዓ ነው እና በጁምዓ ቀን ኻቲቡ ኹጥባ በሚፈጥርበት ሰዓት በኹጥባው ላይ ያለ ሰለዋት እንድናወርድ ኹጥባው ላይ ይባላል። ያየሁ ለና ሰለላሁ ዐለይሂ ወሰለም ተስማ ይባላል። እሺ እሱን ሰለዋት ከይፍያው እንዴት ነው? አንዳንድ መስጂድ በጣም ድምፅ ከፍ ይላል፣ አንዳንድ መስጂድ ደግሞ ጭራሽ ድምፅ የሚባል ነገር የለም እና በዱዓይም እንደዛ ዱዓ ሲደረግ ኻቲቡ ዱዓ ሲያደርግ ይህም ተመሳሳይ ከይፍያ እንዴት ነው የምንለው ነው። ሁለተኛው ጥያቄ ደግሞ ያው እዚህ እኛ አካባቢ አሉ አንዳንድ አብረን የምንናናር ልጆች ስለ አላሁ ስብሓነሁ ወተዓላ ከአርሽ በላይ ነው ያለው ስለሚለው ነገር በጣም ብዙ አይነት ወሬ ነው የሚያወሩት። ስለሱ ትንሽ ማብራሪያ እንዲሰጥልኝ እፈልጋለሁ። መልካም። እሺ የመጀመሪያው ኢማሙ ኹጥባ እያደረገ የጁምዓ ቀን ሰላዋት ስለማውረድ ይቻላል አይቻልም ከተባለ ይቻላል፣ ችግር የለውም። ምክንያቱም አላህ ስብሓነሁ ወተዓላ ያዘዘን ነገር ስለሆነ በቁርአን ላይ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች እሱ ላይ ሰለዋትን አውርዱ ብሎ ያዙናል። ሰለዋት እናወርዳለን። ነገር ግን በምን ሁኔታ ነው ከይፍያው እንዴት ነው ከተባለ ድምፃቸውን ዝቅ አድርጋችሁ ድምፃቸውን ከፍ ሳታደርጉ ከጎን ያለውን ሰው ሳታሰሙና ሳትረብሹ ማለት ነው። ታቸዋል አይደል? ይህ ነው መሆን ያለበት። ሌላኛው ምን ነበር ድገሙ? ሌላኛው ስለ አላህ ሱብሓነሁ ወተዓላ አርረሕማን ዐለል ኢስተዋ በብዛት የሚያነሱልን ነገሮች አላህ ሱብሓነሁ ወተዓላ ከአርሽ በላይ ከሆነ ከሱ በፊት እንዴት ነበር እና እንዴት ነው ይሄ ነገር? መልካም። እሺ አርረሕማኑ ዐለል ዐርሽ ኢስተዋ የሚለው አብዛኛው አምላክ አላህ ከአርሽ በላይ ከፍ አለ ማለት ነው። አለቀ። እርሱ በነገረን ልክ ስለ እርሱ እናምናለን፣ እንናገራለን። ከዚያ ውጭ አንፈላሰፍም። ስለ አምላክ ራሱ ነው የሚነግርን፣ ራሱ ነው ያን ነገር የሚያውቀው። እኔ ከአርሽ በላይ ነኝ ካለ አርሽን ሳትፈጥር በፊት የት ነበርክ ብለን አላህን አንጠይቀው አይባልም። እንደዚህ አማኝ የሆነ ሰው በፍጹም አላህ ስብሓነሁ ወተዓላ የነገረውን በነገረው ልክ አምኖ ይቀበላል እንጂ አርሽን ሳትፈጥር በፊት የት ነበርክ? የሚገርማቸው እነዚህ ሰዎች አላህን የት ነው ብሎ መጠየቅ ኩፍር ነው ብለው ያምናሉ። አይጠየቅም። የትን የፈጠረ የት ነው አይባልም ይላሉ። ዞረው እንደገና አላህን ሳይፈጥር በፊት የት ነበር ይሏቸዋል። ቅድም የትን የፈጠረ የት ነው አላልከኝም ነበር ወይ በሏቸው። የት ነው አይባልም አላልክም ወይ በሏቸው። ስለዚህ እኔ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው፣ አለቀ። ይህን ይመስላል። ልጆች አንዴ አዛን አድርገሽ አንዴ አዛን አድርገሽ
ቢታሰሩ ባልና ሚስት ቢለያዩ በሕግ ነው መገናኘት ይችላሉ ወይ? አሁን እንደ አዲስ ኒካ በማሰር መጋባት ይችላሉ። ለምሳሌ ዘለቀና ሸቂቱ ኒካ አሰሩ። አንድም ቀን ግንኙነት ሳያደርጉ ተፋቱ። እነዚህ ሰዎች መልሰው መጋባት ይችላሉ ወይ? አዎ። እንዴት? ረጃቱ በሚለው ቃል ሳይሆን እንደ አዲስ ኒካ በማሰር ይገባሉ። ቦታቸዋል ያ ነው። ምንድን ነው የሚያስቃቸው? ليش تضحكوا؟ تقبل شو عندي مسجد سلوك